ሰላም ቤተሰቦች እንዴት አላችሁ? ልክ ይሄን እንግዲህ የምትመለከቱት የበሶ አዘጋጀት ሙያ ማለት ለመናገር ነው። ይህ የበሶ አዘጋጀት የሚዘጋጀው በመጀመሪያ በሶ ይገዛል፣ በኋላም ደግሞ ይለቀማል፣ ይሸከሸካል። ከተሸከሸከ በኋላ በፈላ ውሃ ገንፈል ተደርጎ ይነከርና በማዳበሪያ ተደርጎ ያድራል። በማዳበሪያ ነከር ተደርጎ ካደረ በኋላ በጠዋት በዚህ ሁኔታ ላይ ያው እየቆላሁ ነው የምትመለከቱኝ። በሶ ሳዘጋጅ በሚቆለበት ሰዓት ብዙም ማለት ነጣ ማለት የለበትም። ትንሽ እሳት ገባ እያለው ቆንጆ በመሆነ ሁኔታ አንድ ላይ በማድረግ ነው የምቆላው ማለት ነው። ይህ የምታዩት መጥረጊያ ደግሞ ለበሶና ለገንፎ ብዬ የገዛሁት መጥረጊያ በስርዓት በንጽህና ነው የሚቀመጠው እና ልክ በእንደዚህ መልክ ነው በሶ የማዘጋጀው። ሁሌም እኔ በሶ የተቆላ ገንፎሚን በሶ የተቆላ ገዝቼ አላቅም። አሁን የምትመለከቱት የበሶ አዘጋጀት ነው። በሚቀጥለው ፕሮግራም ደግሞ ስለ ገንፎ አዘገጃጀት ሰፊ ገለጻ ሰጣችኋለሁ። አመሰግናለሁ። ላይክ እና ሰብስክራይብ ማድረግን አትርሱ።